ከዛ አንድ ወንድና አንድ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥያቄ አለኝ። አባታችን ወለተ ገብርኤል ይባላሉ። ጥያቄ ምንድነው? አምላካችን ልዑል እግዚአብሔር ከኔ በቀር ሌላ አምላክ አታምልኩናል። ብዙ የሚመለክ በዚህ ምድር ላይ ብዙ ነገር አለ። ብዙ ነገር ነው የሚመለከው። እሱ አምልኮቱ ከየት የመጣ ነው? ምክንያቱም እኛ አሁን ገጠር ነው ስለ እግዚአብሔር ቃል ሁሉንም አምላክ ብሎ ነው የሚያስቡት ማለት ነው። ገብርኤልም ሚካኤልም ማርያምን ሁሉም አምላክ አድርጎ ነው የሚያስቡት ማለት ነው። በአድ አምልኮ ጫሌ ምናምንም ሲያመልኩ አምላክ አድርጎ ነው የሚያስቡት። በተለይ ደግሞ የሆነ ድንጋይ ኮልኩሎት ማለት ነው ትልቅ አድርጎ በጭቃ ሰርቶት እሱ ላይ ያመልካሉ ማለት ነው። ዝናብ ራሱ እምቢ ካለ እሱ ላይ ተሰብስቦ ከዛ ጸሎት ያደርጉና በራሳቸው ቋንቋ ጸሎት ያደርጉና ከዛ ዝናብ ይዘንባል ማለት ነው። እና ይሄ ከየት የመጣ ነው? ከየት የመጣ ነው? ሌላ ደግሞ አክስት የአባቴ አክስት አለችና መሀን ነበረች። ከዛ መሀን ነበረች የሆነ ትልቅ ዛፍ ነበረ። ያ ዛፍ አይቆረጥም። ሲቆረጥ ራሱ እንጨት አያነዱትም። ራሱ ሲሰባበር እንጨቱ አያነዱትም። ራሱ እዛ በዝብሶ ነው የሚጠፋ እንጂ በጣም ነው የሚፈራው ማለት ነው እዛ ቦታ። እኔ ራሱ ሄጃለሁ ማለት ነው እሱ ዛፍ ውስጥ ማለት ነው። በቃ የተለያየ ቦታ ሰው የሚቀመጥበት እንደ ወንበር ምናምን እያለ አለ ማለት ነው ያ ዛፍ ውስጥ። እሱ ዛፍ ታስላ ማለት ነው 3 ልጆች አገኘችና አንዷ ሞተችባት። ከዛ አንድ ወንድና አንድ ሴት አደጉላት ማለት ነው። ከዛ በአመት በግ ይዞ ነው እዛ ሄዶ የሚያርዱት ማለት ነው ያ ዛፉ ስር። ከዛ ልጁም ደግሞ አግብቷል። የሷ ልጅ አግብቶ ልጁም ካገባ በኋላ የሱ ልጆቹ ሲወለዱ እዛ ዛፉ ጋር ሄዶ ነው ቤተክርስቲያን ሳይሄዱ እዛ ዛፉ ጋር ሄዶ ነው በግ የሚታረደው፣ ቅቤ የሚቀቡት፣ ዳቦ ደፍቶ ቡና አፍልቶ ምናምን በቃ እዛ ነው የሚያመልኩት ማለት ነው። እና ያ ዛፉስ እንዴት ሰምቶላት ነው ልጅ ያገኘችው? ይሄም ጥያቄ ሆነብኝ ማለት ነው። ልጅ የሚሰጥ እግዚአብሔር ነው። ልጆች እግዚአብሔር ስጦታ ነው ይላል መጽሐፍ ቅዱስ ላይ ማለት ነው። ግን ይሄ ዛፍ እንዴት ነው ልጅ ሊሰጣት የቻለ? ይሄ ጥያቄ ሆነብኝ። ሌላ ደግሞ አባታችን በዮሐንስ ወንጌል ምዕራፍ 11 ቁጥር 34 ላይ አልዓዛር በሞተበት ጊዜ ወዴት አኖራችሁት ብሎ ጠየቀ። ስለዚህ ኢየሱስ አያውቅም፣ እሱ ነብይ ነው ተላላኪ ነው እንጂ ፈጣሪ አይደለም ይላሉ ሙስሊሞቹ ማለት ነው። በቁጥር 41 ላይ ደግሞ አባት ሆይ አመሰግናለሁ ብሎ እሱን ካስነሳ በኋላ አመሰገና። ስለዚህ እሱ ተልእኮን የፈጸመ ነው እንጂ ራሱ ፈጣሪ አይደለም ይላሉ። ይሄ እውነት ነው። ሌላ ደግሞ በማቴዎስ ወንጌል ላይ ማለት ነው በለስ ፍሬ ካላት እስቲ ሊፈልግ ብሎ ወደ በለስ ሄደ። ከዛ በለሱ ጋር ሲሄድ ግን ፍሬ አላገኘበትም። እሱ ቢያቅ ለምን ቢያገኝበት ብሎ ይሄዳል? ስለማያቅ ነው ቢያገኝበት ብሎ ይሄዳ። ከዛ ሲሄድ አላገኘበትም ስለማያቅ ነው እንጂ ቢያቅ ኖሮ አስቀድሞ ያቅ ነበር አይሄድም ነበር ይላሉ። ይሄ እውነት ነው። ይሄን እንድታስረዱኝ ነው። ለደሞ የቤንጤዎች አስተምሮ ነው ማለት ነው። ኢሳይያስ 59 ቁጥር 16 ላይ ኢየሱስ ወደ ምድር ተመለከተ፣ ሰውም እንደሌላ አያ፣ ወደ እሱ የሚያማልድ ሰው እንደሌላ ተረዳ። ስለዚህ እሱ ነው አማላጅ ይላሉ። እንዴት ይሆናል? እውነት ነው ኢየሱስ የሚያማልደው። ሌላ ደግሞ ሃይማኖት ኦርቶዶክስ ናት እንላለን እኛ ማለት ነው። እና ኦርቶዶክስ የሚል መጽሐፍ ቅዱስ ላይ የለም። ኦርቶዶክስ ተዋህዶ የሚሉት
ራሳቸው የሰየሙት ነው እንጂ ክርስቲያን ነው የሚል ነው መጽሐፍ ቅዱስ ላይ ያለ ይላሉ። ይሄ እውነት ነው? ፓስተር የሚልስ የት መጽሐፍ ቅዱስ ላይ ይገኛል? ይሄንም እንድታስረዱኝ በእግዚአብሔር ስም ጠይቃለሁ። ሌላ ደግሞ ወንድማችን ትዝታ ሳሙኤል ማለት ነው 22 አመት ነው በኦርቶዶክስ ውስጥ የነበርኩት ይላል። ያው እሱም ለሌሎቹ እንቅፋት ለመሆን ነው፣ በፊትም ተረቶ ሳይሆን እንቅፋት ለመሆን ነው የተቀመጠ ብዬ አስባለሁ፣ በራሴ አስተሳሰብ ማለት ነው። ኢየሱስ ክርስቶስ የተጠመቀበት በ30 አመቱ ነው። ካወቃ ከተማራ ከተረዳ በኋላ እኛም ምሳሌ እንደዛ ነው የምንጠምቀው። ሌሎቹም በ30 አመት ነው የምንጠምቀው። ካደጉ በኋላ ካወቁ በኋላ ነው የምንጠምቀው። ኦርቶዶክስ ግን በሕፃንነት ምንም ሳያውቁ ነው የሚጠምቁት እያለ ነው የሚያስተምረው ማለት ነው። ይሄ ነገር መጽሐፍ ቅዱስ ላይ አለ ወይስ የለም? መጽሐፍ ቅዱስ ላይ አለ ወይስ የለም? እና በሌዋውያን 12 ላይ ሴቶች በ80 ወንዶች በ40 ቀን ይጠመቁ ይላል። እሱ ደግሞ ወደ አዲስ ኪዳን አይመጣም፣ እሱ የብሉይ ኪዳን ነው እያለ ነው ማለት ነው። ይሄ እውነት ነው? ወደዚህ አይመጣም፣ በአዲስ ኪዳን አይሰራም ይሄ ነገር። እግዚአብሔር ግን ሕጉን ሊሻር ሳይሆን ሊፈጽም ነው የመጣውት ብለዋል ማለት ነው። እና ስለዚህ ይሄስ እንዴት ነው የሚሆነው? ሌላ ደግሞ ማርያም አልተነሳችም፣ እነሱ ተረት ነው የሚያወሩት። እስቲ ማርያም ተነስታለች የሚባል መጽሐፍ ቅዱስ አሳዩን ይላሉ። ማርያም ተነስታለች ከሞት ተነስታለች የሚል መጽሐፍ ቅዱስ የት ቦታ ይገኛል? አልተነሳችም የሚልስ የት ቦታ ይገኛል? እነሱም የሚከራከሩበት አልተነሳች ከሞት አልተነሳች የሚባል ቦታ አለ፣ የተጻፈ አለ። ይሄንም እንድታስረዱኝ ማለት ነው። ሌላ ደግሞ ኦርቶዶክስ ቀጥተኛ መንገድ ናት፣ እውነት ናት፣ ቀጥተኛ ሃይማኖት ናት ይላሉ። እሺ ሃይማኖት ቀጥተኛ ከሆነች ከእውነተኛ መንገድ ወደ ህይወት የሚያስገባ ወደ ቀጥተኛ መንገድ የሚያስገባ ለምን ይወጣሉ? ጋፊ መነኬሳቲ ከኤ ናና ጋፊ ቱርባታን ደቢ በላ እትላልና ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ ከቤት ውስጥ የተነሱት ከመናፍቃን ከአሕዛብ የተነሱትን ጥያቄ መልስ እንመልሳለን። እግዚአብሔር አምላካችን የራቀውን አቅርቦ የረቀቀውን አጉልቶ ለአባቶቻችን ሲገልጽላቸው የነበረውን ለእኛ ማስተዋሉን እውቀቱን እንዲያድልን ቅዱስ መልካም ፈቃዱ ይሁንልን። ዋቅኒ ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ አቦሊ ኬኛቲፍ እጭቲሳ ኢሰፈጋት ዲየሴ እጭቲሳኒፍ እንገልሞ ኢሳኒፍ ኢብሴ ከንበርሲሳ ቱሬ ሁንዱመ ኬኛ ኑ አበርሲሱ ኑ አጎርሱ። እንግዲህ በመጀመሪያ ደረጃ እንዲህ ይላል። ዛሬ በዓለማችን ላይ እንደ ዓለም የሚመለኩ ብዙ አማልክቶች አሉ። እነዚህ የሚመለኩ አማልክቶች ከየት የመጡ ናቸው የሚል ጥያቄ ነው። ጋብየ ለፋ ከሰቲ ዋቆሊን ቶልፈማን አካ አዱኛት ዋቅፈተመን ባየዳ እርጋ ቁልቁልቻ ጳውሎስ ገረ ወረ ኡመተ ኤፌሶን በቆና ፍርሸን ጉባ ይረት አከና ጀዳ አመንታ tokko ጎፍታ tokko ጩጳ tokko ኡማ tokko ጀዳ ኤርጋ ዋቂ tokko ta'eeti akka addunyaatti waaqni waaqeffatamoo hedduudha eessaati dhufee isa jedhudha። እንግዲህ የሚመለክ መመለክም ያለበት ዘጸአት ምዕራፍ 20 ቁጥር 3 ላይ ከኔ በቀር ሌሎችን አማልክቶችን አታምልክ ይላል። እግዚአብሔር ፈጣሪ ስለሆነ እግዚአብሔር አዳኝ ስለሆነ ሁሉንም ፍጥረታትን በእጁ ስለፈጠራቸው ከሱ ውጪ የሚመለክ አምልኮ ከየት መጣ ይላል። እንግዲህ እግዚአብሔር እኛን ሲፈጥረን እንደ መላእክት እሱን እያመሰገንን የስሙ ቀዳሾች የክብሩ ወራሾች እንድንሆን እንጂ ባዕድ አምልኮን እያመለክን ጸሌ አቴቴ ቦረንትቻ ገለመሌ እያለ የተለያዩ ነገሮች እንድናመልክ አይደለም። ዋቀዮ ጋፈ ንኡም ቢፈሳቲን አኬኘ ሳቲን ጋፈ ኡሙ
ilmi namaa immoo bifa waaqayyootiin uumame. Ilmi namaa bifa waaqayyootiin uumame waaqayyoon galateeffachaa isa qofaa waaqa ta'uu ragaa ba'ee akka jiraatuufi. Egaa namoonni eessaa fidaniitu waaqa kana baay'isanii ሰዎች ከየት እያመጡ ነው ባዕድ አምልኮን ያበዙት? ጣዖታትን፣ ጨሌን፣ ቦረትቻን፣ አቴቴን የተለያዩ ነገሮችን የሚያመልኩት ከየት የመጣ ነው? ከራሳቸው ፍላጎት ከራሳቸው ፈቃድ የመነጨ እንጂ እግዚአብሔር ማንንም ነገር ከሰማይ በታች ከምድር በመካከል ከተፈጠሩት የምናመልካቸው አንዳችም ነገር እንዳለ ከኔ በቀር ሌሎችን አማልክቶችን አታምልኩ ነው። እንግዲህ የሰው ልጅ ይመራመራል። የሰው ልጅ ቢነገር የማይሰማ ከእግዚአብሔር ቃል ውጪ ስለሚኖር ከእግዚአብሔር ቃል ውጪ ስለሚኖር ለራሱ የሚያሻውን የሚፈልገውን የሚሆንለትን ፈልጎ ያመልካል ማለት ነው። ilmi namaa egaa waaqessuu kan qabnu waaqa ta'ee otoo jiru, inni qofaa isaa uumaa ta'ee otoo jiru, inni qofaa isaa fayyisaa ta'ee otoo jiru, qoricha biyya lafaa kanaa ta'ee otoo jiru, namoonni waaqa tolfamaa garaa garaa waaqeffatu. Eessaatii dhufee namoonni fedha isaaniitiin barbaadanii kan waaqessanii fi kan itti amanan ከየት መጣ ለምለው ሰዎች በራሳቸው ፍላጎት በራሳቸው ሀሳብ በራሳቸው ፈቃድ የሚያመልኩት እንጂ እግዚአብሔር እንዲያመልኩ አስገድዷቸው አይደለም። ከናፍ ዋቀዮ ኢሳን ድርቅሲሴ ሂንቱሬ ፈለሳኒቲንሞ ዋቀ ቶልፈማ ከና ዋቀፈቱ በራሳቸው ፍቃድ የባዕድ አምልኮን ያመልካሉ ማለት ነው። ሌላው ጥያቄ በዮሐንስ ወንጌል ምዕራፍ 11 ላይ እንደዚህ ያለ ጥያቄ የሚጠይቁ አሕዛቦች ናቸው። አሕዛቦች የራሳቸው የተቦካ ስንት ጉድ እያለ በእኛ በኦርቶዶክሳውያን ላይ መንጠልጠል በጣም የሚያሳፍር ነው። አሕዛቦን ከንሳኒ ቡቆ ባዬ ኦቶ ቀበኒ yeroo baay'ee dubbisa firee tokkitti qabatanii namoota ittiin dogongorsuu ለነሱም ጥያቄ መሆን የሚገባው ስንት ነገር እያለ እኛም ስለማንጠይቃቸው ስንት ነገር ስንት ጉድ ስንት ጥያቄ በእነሱ ላይ መነሳት የሚገባው እያለ እኛን ይጠይቃሉ። ለመሆኑ ከመማር ከመጠምጠም ትምህርት ቅደም መረቹ ረበሩም ሲያድርሱ ጀዱ አቦሊን እንዲህ ሰከረ ጀዳ እጋ አላዛር መንደር ቢታንያቲ አላዛር ከቢታንያ መንደር ሞቶ በነበረበት ሰዓት ላይ እነ ማርታ እነ ማርያም አንተ የምትወደው አላዛር ሞቷል አሉት። መንደር ቢታንያቲ አላዛር ዋቀዩ ጃለቱ ጋፈዱ ነማቲ ጃለቱ ዱኤራ እነሱም ሊቀበሉት ወጣ ወደ ቢታንያ። እሱ ሲመጣ ገረ ቢታንያ ጎፍታን ኬኛ ጋፈዱፉ ኢሳ ፍለቹዳፍ ከአኒ አሁን መነሻው ወዴት አዶራችሁት ወዴት ቀበራችሁት አለ። ይህ ማለት እግዚአብሔር አቅም ሆይ ባቅ ነው እንጂ እንዴት ወዴት አዶራችሁ ይላል ብለው አሕዛቦች ይጠይቃሉ። ዋቀዮን እምቤኩዩ ኤርገቤኬ ኤርገ ዋቀተ ኤቲ እንራጂ ደመሌ akkamitti eessa keessan jedhee gaafata jedhaniitu warri aሕዛቦታ warri musliimota gaaffii kana gaafatu. Egaa baatiiwwan waaqayyoo kana qofaa miti seera uumamaa boqonnaa 3 kaastanii gaafa laaltan በዘፍጥረት ምዕራፍ 3 ላይም አዳም ወዴት አለ ነው ያለው። አዳም ወዴት አለ ነው ያለው። ለዚህ መልስ ባለቤቱ መናገር አስፈላጊ ስለሆነ እስቲ በዮሐንስ ወንጌል ምዕራፍ 5 እና በዮሐንስ ወንጌል ምዕራፍ 8ም 9ም ላይ ልትድን ትወዳለህን ይላል። አላዛርን ከሞት ማስነሳት እንደሚችል አምነው ስለጠየቁት ወይ ደግሞ አላዛር ከሞት እንደሚነሳ ፍላጎት ስለነበራቸው ለሱ ድነት ፍላጎት ጥያቄ ማቅረብ እንዳለባቸውና ቦታው እንዲጠቁሙ ነው። እጋ ዋቀዮን አላዛሪን ኤሰ ኬሰኒ ኤሰቲ አዋልተኒ ጀዴ ጋፈ ጋፈቱ አላዛር በከጅሩ ዋቀዮን አቤሚቲ
በትንቢተ ኤርምያስ ምዕራፍ 2 ላይ ገና ከእናት ማኅፀን ሳልሰራ አወቅኩ ይላል። ገና ከእናቱ ማኅፀን ሳይወጣ ያወቀው አምላክ አልዓዛርን አያውቅም ማለት አይቻልም። የተቀበረበትን ከእግዚአብሔር ተሸሽጎ ማንም ማምለጥ አይችልም ብሏልና በመዝሙረ ዳዊት ምዕራፍ 100 አካባቢ ላይ ምንድነው ያለው? ወደ ሰማይ ብንወጣ አንተ በዛ አለ፣ ወደ ምድርም ብንወርድ አንተ በዛ አለ። ገረ ሰሚት ዮባን ያተችራ እንጅርታ ገረ ብየ ለፋት ሲወዱፍ ያተችራት እንጅርታ ስራቲ ገረ ኤኑ ደምነ ጀቹዳን ቁልቁልች ዳዊት ዱበቴራ ኤርምያሲቲን ገራደከ ኬሳ ኦቶሂም ቤኪን ኦቶሂም በይስ ቤኬራ ጀደ ከእናት ማኅፀን ገና ሳትፈጠር አወቅኩ ነው ያለው። ስለዚህ ዋቀዮ በቃ አልዓዛር ጅሩ ሊቤካ ኤየን ሊቤካ ማሊፍ ጋፈቴ ኢሳን አከ inni fayyuuf gaaffii deebii gaafachuu waan qabaniidhaaf yaada kana isaaniitiif kaase. Inni biraan immoo achuma wangeelaa Yohaannis boqonnaa 11:44 irratti yaa abbaa koo waan na gargaarteef sin galateeffadha, አባቶ ስለረዳኸኝ አመሰግናለሁ አለ። ስለዚህ እሱ አምላክ አይደለም፣ እሱ ከሌላ አካል ጋር እየተነጋገረ ምልጃን አቀረበ እንጂ እሱ አምላክ አልነበረም ብለው አሕዛቦች ይህንን መላምንት ያቀርባሉ። ወረ አሕዛቦታ ሙስሊሞታ የአባኮ ሲንገለቴፈቀ ጀሪ አልዓዛሪን ዶኬ ሳረጋሴ። እንግዲህ እንደ ቤተ ክርስቲያን አስተምሮ እግዚአብሔር ልጅ ከአባቱ ለአባቱ ወደ አባቱ ይማልድ ነበር ይላል። አዎ ይማልድ ነበር። እሱ ምንድነው? በስጋ ወራት ስጋ በራሱ ስልጣን በራሱ መብት ስለሌለው እሱ ደግሞ የኛን ስጋ ስለለበሰ የኛን ደካማ ስጋ ስለለበሰ የኛን ስጋ በመልበሱ ያን የስጋን ባህሪ ለማሳየት ምልጃን ለአባቱ ያቀርብ ነበር። የሰው ስጋ ደካማ ነው፣ ይማልዳል፣ ይለምናል። የሚሰጠው ሰጪው ግን አምላክ እንደሆነ ነው። እጋ በረፎን እንጅሩ inni ilmi gara abbaatti kadhateera. Keessuma wangeela Yohaannis boqonnaa 19:30 gubbaa irratti xumurameera jedhe በስጋ ወራት መማለት በዚች ምድር ላይ ተመላልሶ ማስተማር፣ ዕውራንን ማብራት፣ አባጣዎችን ማቅናት ተፈጸመ ያለ። ሌላ 5500 ዘመናት ተፈጸመ ያለ። እንብራን ሞ xumurameera jedhe ilmi abbaatti ol kadhachuun nuun abbaatiin araarsuun amma guyyaa qaraaniyooti ture ofii isaatii xumurameera. Hojiin foonii, hojiin biyya lafaa jedhe. Kanaaf bara barsiisummaa isaa amma guyyaa fannootti manni kiristaanaa abbaan ilmi abbaa kadhachaa ture, abbaanis immoo ilma dhaga'aa ture. aangoodhaan garuu በስልጣን ግን መጥቶም ከኛ የተወለደው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ናቸው። ለዚህ ነው ዮሐንስ 10:30 ላይ እኔና አብ አንድ ነን። ስለዚህ ይህ ተፈጸመ የሚለው ቃል የሚያሳየው ነገር ምንድነው ቢባል ምድራዊ ስራ 5500 የአዳም ተስፋ መፈጸሙን ተፈጸመ አለ እንጂ አባቶ ስለረዳኝ አመሰግናለሁ ማለቱ በስጋ ወራት ከአባት ጋር እየተነጋገረ ተልእኮን ለመፈጸም ሲመጣ ስለመጣ ያለ ማመልከት እንጂ እግዚአብሔር አቅም አንሶት ልጅ አቅም አንሶት ይህንን ምልጃ ጥያቄ አላቀረበም። ለዚህ ለተነሳው አጭር መልስ ይህንን ነው። ሌላው ደግሞ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ አንድ ጥያቄ አቅርቧል። በትንቢተ ኢሳይያስ ምዕራፍ 59 ላይ የሚያቀርቡት አንድ ጥያቄ አለ። ጥያቄውም እንደሚከተለው የምንመለከተው ይሆናል። እጋ ራጂ ኢሳይያስ ቦቆና ሸንተሚ ሰገል ለኮፍሳ ኩረጃ ጉባ ይረቲስ አከነ ጀዳ ሜ ያደሳ ጋፊሳ ወሊቲን ኢላሉን በርባጭሳዳ ቁጥር 16 ላይ ሰውም እንደሌለው አየ፣ ወደ እርሱ የሚማልድም እንደሌለ ተረዳ፣ ተደነቀ። ስለዚህ
የገዛ ክንዱ መድኃኒት አመጣለትና ጽድቁንም አገዘው ይላል። እጋራጂ ኢሳይያስ በቆና ሸንተሚ ሰገል ቁዳጃ ጉባ ይረት አከነ ጀዳ አከነ መነመ ሂንቀምኔ ኒ አርጌ ገረ ኢሳትስ ከን ከነቱ አከ እንጅር ሁበቴ ኒ ድንቅሲፈቴ ከናፍሞ የገዛ ክንዱ መድኃኒት አመጣለትና ጽድቁንም አገዘው ይላል። እንግዲህ ይህ ቃል የሚያሳየው ሌላ አካል ወደሱ የሚማልድ ማለት ነው። እሱን የሚማልድ ማለት ወደሱ የሚማልድ ሰው አጣ። ግን ክንዱ ኃይል ሆነለት። ገረሳት ነመከረቱ ነማአራሱ ጠቤ ሁምኒሳ ገሩ ቆርጨ ታቴፍ ጀነ ዋንተ የዳፍ እንግዲህ ይህ ጥያቄ የሚያስነሳ አይደለም። መጨረሻ ላይ መልሷል። ስለዚህ የገዛ ክንዱ መድኃኒት አመጣለትና ጽድቁንም አገዘው ብለው በግልጽ ቋንቋ ነው። ምንም የሚያሻማ ኢየሱስ ይማልዳል አይደለም። ለዚህ ጥያቄዎቻቸው መልሱ ይህንን ይመስላል። ሌላው ሃይማኖት ኦርቶዶክስ ናት የሚለው በመጽሐፍ ቅዱስ ላይ የለም። ከየት የመጣ ነው? በተለይ ኦርቶዶክስ ተዋሕዶ የሚል በመጽሐፍ ተጽፏል ወይ ብለው እነዚህ መናፍቃን ለምሳሌ ጴንጤ ማለት በመጽሐፍ ቅዱስ አሕዛብ ወይም ደግሞ ሙስሊም ማለት በመጽሐፍ ቅዱስ ላይ አይታወቅም። ስለዚህ የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን በምን ታምናለች? እንግዲህ ተዋሕዶ ቀጥተኛ መንገድ ስጋና ነፍስ ወይም ደግሞ የኛን ስጋ በመልበሱ የምናምነው ወይም ደግሞ ተዋሕዶ ሰው አምላክ ሆነ አምላክ ሰው ሆነ ብለን የምናምነው እግዚአብሔር የኛን ስጋ በመልበሱ የድንግል ማርያምን ስጋ ነሳው ከድንግል ማርያም መወለዱን የኛን ስጋ ተዋሄደ ሰው አምላክ ሆነ አምላክ ሰው ሆነ ብለን እናምናለን። ያ ነው ተዋሕዶ። እግዚአብሔር ሰው የመሆን ምስጢሩ በመጽሐፍ ቅዱስ ሰው አምላክ ሰው መሆኑን በመጽሐፍ ቅዱስ ቁጭ ብሎ የተቀመጠ ወይም ደግሞ በመጽሐፍ ቅዱስ ላይ የተጻፈ መሆኑን ከዛ አኳያ ይህ ስም በመጽሐፍ ቅዱስ አለ ወይ? ብዙ ቦታ መጥቀስ ይቻላል። መጽሐፈ ቁልቁሉ ረጅራይ ኩዲ ዴቢኒሳ ተዋሕዶን የቹን ነምኒ ዋቀተ ዋቂ ነመተ የቹ ለተዋሕዶን ዋበራሚት ከነ የቹን ሞ እጭቲ ፈይና ነገረ ድነት የምንለው እግዚአብሔር ዓለምን ያዳነበት እግዚአብሔር አዳምና ሔዋንን ያዳነበት የገባላቸውን ቃል የፈጸመበት ከልጅ ተወልጄ አድናለሁ ከዘፍጥረት እስከ ራዕየ ዮሐንስ ያለው ኃይለ ቃል ስለሆነ እግዚአብሔር ሰው መሆኑን ሰው አምላክ መሆኑን በግልጽ እሱ ራሱ አስቀምጧልና ከዛ አኳያ ነው ተዋሕዶ የተባለው። ፕሮቴስታንትስ ብትሉ ትርጉሙ ከየት መጣ? ሸካ ደግሞ መናፍቅ ይወጀተን ኤሳቲ ይወጀተን ጴንጤ የቱን ማልጅቱ የቱን ነሞታ ጋፈተኒ ዴቢ ከነሴ ዴቢሱ እንደንዳኒ እጋኩመ ቤከሙ ወንጌላ ዮሐንስ በቆና tokko ካስኔ ጋፈ ይላሉ። ወንጌላ ማቴዎስ በቆና ለማ ካስኔ ጋፈ ይላሉ። ተዋሕዶ ማሊፈ ከጀደሜ በልናቲን እንጀራ በዮሐንስ ወንጌል ምዕራፍ 1 በማቴዎስ ወንጌል ምዕራፍ 2 በሉቃስ ወንጌል ምዕራፍ 2 ላይም ተዋሕዶ የተባለበት ምስጢር ቁጭ ብለው ሰው አምላክ መሆኑን አምላክ ሰው መሆኑን የተቀመጠ ቃል ስለሆነ ምንም የማያሻ ትርጉም መሆኑን ሁላችንም መገንዘብ ያስፈልጋል። እንግዲህ አሁን ብዙዎቻቸው በመጽሐፍ ቅዱስ ይህ ነገር አለ ወይ? ቤተክርስቲያን ሕግ አላት፣ ስርዓት አላት። መን ክርስቲያና ሴራፊ ሄረ ቀብሪ ነሞኒ ባየን ካኒ ኩን አከነ ጀዱ ኩን ጅራይ መጫፈረ ጅራይ ኤሰ ጅራይ ናገርሲሲ እንግዲህ ሳያዩ የሚያምኑ ብፁዓን ናቸው ይላል። እንደ ቶማስ የሚጠራጠሩ ካላየን ካልዳሰስን የሚሉ ሰዎች ሳያዩ የሚያምኑ ብፁዓን ናቸው ብለው ስለተቀመጠ ለዚህም ብዙም መጨቃጨቅ አያስፈልግም። ሌላው ፓስተር የሚለው መጽሐፍ በምን ላይ ይገኛል? እንግዲህ አሁን እህታችን የጠየቀችው ጥያቄ የራሳችን የገዛችን የኛን ሃይማኖት ሳናቅ የሌላውን መፈትፈት አያስፈልግም። መጀመሪያ ስለ ራሳችን ማወቅ ያስፈልጋል። ፓስተር ምንድነው? ሙስሊም ምንድነው? አሕዛብ ምንድነው? ያ ነገር አያገባንም። እኛን የሚያገባንም ጥያቄ ብቻ ጠይቁ። ጋፊ ዴቢ ኑፈካቱ ጋፊ ኑገፋ ፈካቱ ቆፋ ኑጋፈታ ዋይ አመንታ ብራ ፕሮቴስታንት ጀቹ
jechuun yookiin immoo paastara jechuun maal jechuudha isaanuma gaafachuu wayyaa. Inni biraan gaaffiin akkasii kun warri gaafatan warra shakkii keessa jiranidha. እንደዚህ አይነት ጥያቄ የሚጠይቁ ሰዎች በጥርጣሬ ውስጥ የገቡ ሰዎች ናቸው። እመን እንጂ አትፍራ ነው። እምነት ቢኖራችሁ ይህንን ዳገት ተነስተ ወደ ማዶ ተሻገር ብትሉት ይሻገርላችኋል ይላል። እንግዲህ ጋፊ አከሲ ወር ጋፈተን ኦፊስ ሸከኒ ወረ ሸከኒራ ወረ ፊደን ለፔንሳኒ ወረ ሂንአበነ ልባቸው ያልጸና እምነት የጎደላቸው ሁሌ ይጠራጠራሉ፣ ሁሌ ይጠይቃሉ። እናንተም እንደነሱ ሆናችሁ እነሱ የሚያቀርቡትን ጥያቄ ተከትላችሁ ገደል እንዳትገቡ በዚሁ መልእክቴን ለማስተላለፍ ፈልጌ ነው። እንግዲህ ፓስተር ማለት ምን እንደሆነ እነሱ ራሳቸው መጠየቅ ያስፈልጋል። እኛን ስለማይመለከተን ይህንን ጥያቄ አልፋለሁ። ሌላው አቶ ትዝታው ሳሙኤል የሚባለው ሰውዬ 22 ዓመት ነው በኦርቶዶክስ ተዋሕዶ ውስጥ የኖረው እና እዛ እየኖረ ምንም ያላወቀ ኦርቶዶክስ ተዋሕዶ በ30 ዓመት አታጠምቅም። የሰው ልጅ መጠመቅ የሚገባው ካወቀ ካደገ ከሸመገለ በኋላ በ30 ዓመቱ ነው እንደ ክርስቶስ። ለምን ኦርቶዶክስ በ30 በ40 እና በ80 ታጠምቃለች ይችላል። እንግዲህ እንደነዚህ ያሉ ደንቆሮችን እውነት ለመናገር ለነሱ መልስ መመለስም አያስፈልግም። ወሬና ከዚህ ከናቲፍ ዴቢ ሱኑ ይመርባትሱ ሀተው መለገሩ ሴረ ልወታ በቆና ኩደለማ ላኮዝ ሰዲ ካስኔ ጋፈ ይላሉ። በዘሌዋውያን ምዕራፍ 12 ቁጥር 3 ላይ እንዲህ ይላል፣ በስምንተኛው ቀን ልጁ ከስጋው ሸነፈት ይገረዝ፣ ከደዌያም ስትነጻ 33 ቀን ትቀመጥ ይላል። የመንጻቷም ቀን እስኪፈጸም ድረስም የተቀደሰውን ነገር አትንካ፣ ወደ መቅደስም አትግባ ይላል። እንግዲህ አንድ ሴት ወንድን ከወለደች በሰባተኛው ቀን ከርኩሰቷ ትነጻለች። ወንድ ሴት ልጅ ደግሞ ከወለደች ስንት ቀን ነው ይላል? 2 ሳምንት ይላል። ለምሳሌ የወንድን 7 እና 33ን ስንደምር አጠቃላይ 40 ይመጣል። የሴቶችንም 2 ሳምንት እና 66ን አንድ ላይ ስንደምር 80 ይመጣል። ከዛ አኳያ ነው። ስለዚህ ቤተክርስቲያናችን ከዚህ አኳያ አስተምረው ወንዶች በ80 ወንዶች በ40 ሴቶችን በ80 ታጠምቃቸዋለች። ጋባቲውን ዋቀዮ ዱበርቲን ቶኮ ዮዴሴ አበ ጉያ ዶርባት ቴሴ ጉያ ቶርበፋት ተመ ጉያ ቶርባት ምን ቁልቁሉማ እንገሊኒ ጉያ ቶርበፋት ዲቁልቁሉ ኡፍቲ ይጀዳ ዲራምቦ ዮዴሴ ቶርቤ ዱበራምቦ ዮዴሴ ቶርቤ ለማ ሃቴ ሱቱ ምን ቁልቁሉማ እንገሊኒ አንድ ሴት ወልዳ እስከ 7 ቀን አትረጭም ማለት ነው። ወንድ ከሆነ ሴት ከሆነች ግን እስከ 2 ሳምንት አትረጭም። ከዛም በኋላ ነው። ለምሳሌ የወንዱ ቁጥር 7 እና 33 አንድ ላይ 40 ይመጣል። የሴቷ ደግሞ 2 ሳምንት እና 66 ቀናት ሲደምረው 80 ይመጣል። ከዛ በኋላ ነው ሴት በ80 ወንድ በ40 ብለን የምናስተምረው። ሌላው ያ በብሉይ ኪዳን የቀረ ጉዳይ ነው። ከቁሞፋ ከሰቲ ሀፌራ ከቁሃራ ከሰቲ ኩን ይንበርባ ሱጀሩ እጋ ማልጀዳ ሴራፊ ራጆተ ወንጌል ማቴዎስ በቆናሽን ቁጥር በጉባ ይረጥ በማቴዎስ ምዕራፍ 5:17 ላይ ሕግንና ነቢያትን ሊሽር አልመጣው። ያመነ የተጠመቀ ይድናል፣ ያላመነ የተጠመቀ ይፈረድበታል ተብለው ገና ከጅምሩ ልጆች ንጹሃን ናቸው። ኃጢአት፣ በደል፣ ክፋት፣ ቂም በቀል ስለሌለባቸው ገና ከጅምሩ ወደ እግዚአብሔር ሄዶ ካላመኑ ካልተጠመቁ ሳይሞቱ። ለምሳሌ አንድ ሰው 30 ዓመት ቆይቶ ይጠመቅ ቢባል እስከ 30 ዓመት ምን አይል ኃጢአት ይሰራል? ጎዛኔ ያሱዙ
+2519. መጽሐፈ ቁልቁሉ እረጅራይ ማርያም ከሞት አልተነሳችም በመጽሐፍ ቅዱስ ላይ አለ ወይ? እነዚህ ሰዎች እገሌ የሚባል እንደዚህ ጥያቄ አለ ወይ አለ ወይ አለ ወይ እያሉ ሁሌ ጥያቄ መጠየቅ እንጂ ፍሬ የለባቸውም። ስለሆነ ሳያዩ የሚያምኑ አሁንም ብፁዓን ናቸው ማለት ይላል። እንግዲህ በዚህ መጽሐፍም ያልተጻፈ ብዙ ነገር አለ ብሏል። መጽሐፈ ከረትስ ከንበሮ ዶብራስ ሴና ሄዱ ጅሬራ እንግዲህ ሳያዩ የማያምኑ ካላየን እንደ ቶማስ ካልዳሰስን አናምንም የሚሉ እነዚህ መናፍቃንና አሕዛቦች እንግዲህ ራሳቸውንም አያውቁም። ሌላው ኦርቶዶክስ ቀጥተኛ ሃይማኖት ከሆነች ሰዎች ለምን ይወጣሉ? ኦርቶዶክስ ቀጥተኛ ሃይማኖት ከሆነች ለምን ይወጣሉ? መልሱን በዛው መመለስ ይቻላል። እንግዲህ በማቴዎስ ወንጌል ምዕራፍ 7:13 ላይ እንግዲህ በጠበበው በር ግቡ፣ ወደ ጥፋት የሚወስደው መንገድ ደጁም የሰፋ መንገዱም ሰፊ ነው ይላል። ለዛ ነው ብዙዎቻቸው ቀጥተኛ ሃይማኖት መሆኗን እያወቁ ለጥቅማ ጥቅም ለሆዳቸው ብለው ክራቸውን የሚበጥሱ ሃይማኖታቸውን የሚክዱ። ስለዚህ ለተነሳው ጥያቄ አጭር መልስ ይህንን ይመስላል። ጋፊ ከይፍ ዴቢን ጋሪ ሰከረዳ እኒ ብራን ኡማማል ጀዱ ኦርቶዶክሲን ከራ ስሪዳ ጀዱ ነሞኒ ማሊፍ ኬሳ በው አኩመ ጀደሙ ወንጌል ለማተስ በቆና ተር በቆ ሰዲ ጉባ ረጥ ከራ ዲፓቲ እንገላ ከራን ገረበዲ ሳት ጌሱ በላዳ እርስ ከንደ ዴቢያን ሄዱዳ ከናም ነሞኒ ገራ ኢሳኒት ጀነኒ ፋይዳ ፎን ሳኒት ጀነኒ አመንታ ኢሳኒ ገኑ። ሌላው የመጨረሻው በማቴዎስ ወንጌል ምዕራፍ 22 ላይ እንዲህ ይላል። እንግዲህ ጌታችን ወደ በለስ ፍሬ እንዳላት ለማየት ሄደ። በለሷን ሄዶ ሲያያት ባዶ ሆነች። እዛ ሆኖ ለምን አላወቅም? እሱ ነብይ እንጂ አምላክ አይደለም፣ አምላክማ ቢሆንም ደግሞ አይጠፋበትም ያሉት እንደ አልዓዛር መሞት ጥያቄ ያስነሱ አሉ። እሱ የማያውቀው ነገር ከሱ የተሸሸገ ከሱ የተሰወረ አንዳችም ነገር ስላሌለ እባካችሁ ራሳችሁም ተጠራጥራችሁ ከጠርጣሪዎች ከሚጠራጠሩ ሰዎች ጥያቄ እያመጣችሁ ራሳችሁን አታሰቃዩ፣ ወይም ደግሞ ራሳችሁን አታስረብሹ። ጸንታችሁ ሃይማኖታችሁን ጠብቁ። ለመጠየቅ ሳይሆን ለማወቅ ጣሩ። ይህን ነው። ዝም ብላችሁ ከማይመለከታችሁ ጋራ ሳጠገባ ውስጥ ባትገቡና የማይሆኑን ጥያቄ ተቀብላችሁ ባትሉ ባትጠራጠሩ እመን እንጂ አትፍራ ነው። መጠራጠር አያስፈልግም። ጸንታችሁ ቁሙ። የኔ መልስ ነው። እግዚአብሔር ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። ወስብሐት ለእግዚአብሔር።